ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ ምዕራፍ 2ን አጠር አድርገን ለማየት እንሞክራለን። ምዕራፍ 2 ዋና ዋናዎቹ ንዋያተ ቅዳሴና ምሳሌያዊ ትርጉማቸው ምንድነው የሚሉ ጉዳዮች ላይ ነው የምናተኩረው። ወደ ቅዳሴው ወደ ዋናው ነገር ከመግባታችን በፊት ንዋያተ ቅዳሴ ማለት የቅዳሴ ንዋያት፣ ቅዳሴ ስንቀድስ የምንጠቀማቸው ንዋያተ ቅድሳት አሉና እነዚህ ንዋያተ ቅድሳት በተለይ ደግሞ የቅዳሴ ንዋያት የማህሌት ንዋያት አሉ፣ ሌላም አገልግሎት የምንጠቀማቸው ንዋያት አሉ። እነዚህ በዚህ ሰዓት የምንመለከታቸው መርጠን በዋናነት ለቅዳሴ የምንጠቀማቸው ንዋያት ብቻ ነው። ዋና በተለይ ከዚያም መካከል ደግሞ ዋና ዋና የሚባሉትን ነው ለማየት የምንሞክረው። እዚህ ስክሪኑ ላይ እንደምታዩት ዋና ዋና የሚባሉት ለምሳሌ ታቦት፣ መንበር፣ ጻሕል፣ ጽዋ፣ ዕርፈ መስቀል፣ ማይፈዳት፣ አውድ፣ አልባሳት፣ የካህን የዲያቆን የቄሱ ልብሶች ማለት ነው፣ ሙዳይ፣ መሶበ ወርቅ፣ ኩስኩስት፣ ጽንሐ፣ መስቀል፣ እነዚህና የመሰሉ ሐሳቦች ምንድነው ያላቸው ምሳሌያዊ ትርጉም የሚለውን ጉዳይ ነው የምናየው። ከዚያ በፊት ምሳሌያዊ ትርጉማቸውን ከማየታችን በፊት እንደሚታወቀው በቤተ ክርስቲያን ውስጥ የምንገለገልባቸው ንዋያት፣ ንዋይ ማለት በቁሙ ሲፈታ ቃሉ ገንዘብ፣ ዕቃ ተብሎ ሊተረጎም ይችላል። እንደዚያም ነው የሚተረጎመው። ንዋያተ ቅድሳት ወይም ንዋየ ቅድሳት ብለን የምንጠራው ቤተ እግዚአብሔር መጠው ከተባረኩ በኋላ ከከበሩ በኋላ ዕቃነታቸው ቀርቶ በዚህ ስያሜ ይጠራሉ። ለምሳሌ ዓለማዊ ሰው ይሰራቸዋል። አንዳንዴ ሃይማኖት የሌለው ሰውም የሚሰራቸው ዕቃዎች ሊኖሩ ይችላሉ። ከገበያ መጠው ከየትም ፋብሪካ ተመርተው መጠው የምንጠቀምባቸው ሊሆኑ ይችላሉ። ግን ወደ ቤተ እግዚአብሔር ከመጡ በኋላ ይቀደሳሉ፣ ይባረካሉ። ከተቀደሱ ከተባረኩ በኋላ ግን በዓለም ሳሉ በሚጠሩበት ስማቸው አይጠሩም፣ ይለወጣል ስማቸውና ንዋየ ቅድሳት ወይም ንዋያተ ቅድሳት በብዙ የተቀደሱ ዕቃዎች ወይም የተቀደሱ ንዋያት ብለን ነው የምንጠራቸው። ከሌላው ይለያሉ ማለት ነው። ቤተክርስቲያን አንድን ነገር ለራሷ ስታደርግ፣ ስትቀድሰው፣ ስታከብረው ስም ከመለወጥ ነው የምትጀምረው። ክርስቶስም ሐዋርያትን ሲመርጥ ከሐዋርያት መካከል አብዛኞቹን ስማቸውን ለውጦ ነው ለራሱ ያደረጋቸው። እኛም በ40 ቀንና በ80 ቀናችን ወደ ቤተ እግዚአብሔር ስንሄድ ወላጆቻችን አስቀድመው የሚያወጡልን ስም አለ። ግን ቤተክርስቲያን በልጅነት አክብራ ስትቀበል ስማችንን በመለወጥ ስማችንን በመቀየር ነው የምትጀምረው። ልክ የቤተክርስቲያን አካል ስንሆን በማየገቦ በቅባ ሜሮን ስንከብር ስማችንን ትለውጥና ሰማያዊ የሆነ መጠሪያ ከሰማያዊ የዘር ሐረግ ጋር የሚያስተሳስረን መለያ ስም ትሰጠናለች። ይሄ ደግሞ ዝም ብሎ አይደለም። እንዳልኩት ቅድም ሐዋርያትን ሲመርጥ ራሱ ክርስቶስ ያደረገው ነው። ስምዖንን ጴጥሮስ ብሎ፣ ዲዲሞስን ቶማስ ብሎ፣ ሌሎችንም እንደዚያው። በእርግጥ ከሐዋርያት መካከል ስማቸውን ያልቀየራቸው በነበረ በቆየ ስማቸው የጠራቸው ሐዋርያት አሉ። መተርጉማን ለዚህ ምክንያት አስቀምጠዋል። ከሐዋርያት መካከል ስማቸው የተለወጡት ከኦሪት ሕግ መካከል ፍጹም የሻረው ሕግ አለ። የፍጹም የተሻረው ሕግ ምሳሌዎች ናቸው። ከሐዋርያት መካከል ስማቸውን ሳይለውጥ እንዳለ የተቀበላቸው ለምሳሌ ያዕቆብ፣ ዮሐንስ፣ እነዚህ የዘብዴዎስ ልጆች ጥንት ይጠሩበት በነበረ ስማቸው ነው የቀጠሉት እና ስማቸውን ሳይለውጥ የተቀበላቸው ደግሞ ከኦሪት ሕግ መካከል ፍጹም ሳይለውጥም ሳያጸናም ሳያሳድግም እንዳለ የመጣ የወሰድነው አለ። ስለዚህ ክርስቶስ ኦሪትን በአራት መንገድ ነው ወደ ወንጌል ስትመጣ በአራት መንገድ ነው ያመጣት። አንደኛ ምንም ሳይነካ የመጣ ሕግ አለ ከኦሪት። ሁለተኛ ፍጹም ሆኖ የመጣ ሕግ አለ። ሶስተኛ የተለወጠ ሕግ አለ። አራተኛ ተሽሮ የቀረ ሕግ አለ። ስለዚህ ከሐዋርያት መካከል እነዚህ ስማቸው የተለወጡት የምንላቸው እግዚአብሔር የቀደመውን ስማቸውን ለውጦ ሌላ ስም ሰጥቶ ያመጣቸው ሐዋርያት የምንላቸው የኦሪቱን ሕግ ለውጦ ያመጣው ወይም ደግሞ ለውጦ አሻሽሎ ወደ አዲስ ኪዳን ያመጣው ሕግ አለ። የዚያ ምሳሌ ናቸው። ስማቸው ምንም ያልተቀየረ ባለበት የመጡት ደግሞ እንዳለ የመጣው ያልተለወጠው ሕግ ምሳሌ ናቸው። ለምሳሌ
ኢታምልክ ባይዳ አምላከ ዘእንበሌ ከኔ በቀር ሌላ አምላክ አታምልክ የሚለው ከኦሪቱ ከ10ሩ ቃላተ ወንጌል መካከል አንዱ ነው። አልተቀየረም፣ እንዳለ ነው የመጣው። ስለዚህ እንደነዚህ አይነት ህጎች እንዳሉ 10ሩ ቃላተ ኦሪት የምንላቸው እንዳለ የመጡት እንደነዚህ አይነት ህጎች ያልተለወጡ ህጎች ምሳሌ ናቸው። እነዚህ ስማቸው ሳይቀየር በአገልግሎትነት የቀጠሉት ማለት ነው። ዞሮ ዞሮ ምንድነው አሁን ልለው የፈለኩት ንዋያት በዓለም በተለይ ባለማውያን ሰዎች በተለያዩ ሰዎች ተሰርተው ተዘጋጅተው ባንጠረኛ ባናጺ ከተሰሩ በኋላ ዛሬ ደግሞ ቴክኖሎጂው በደረሰበት ደረጃ በማሽን ተሰርተው ከተለያየ ፋብሪካ ተመርተው ከመጡ በኋላ ቤተክርስቲያን ስማቸውን በመለወጥ ነው የምትጀምረው። ካከበረቻቸው ከቀደሰቻቸው በኋላ ድሮ በሚጠሩበት ስም አይጠሩም። ስማቸው ይቀየራል። ይሄ ደግሞ በንዋያት ብቻ ላይ የሚሆን የተሰራ ሳይሆን በእኛም በአማኞች ላይ የተሰራ ነው። እኛም በ40 ቀን በ80 ቀናችን ወደ ቤተ እግዚአብሔር መጠን የቤተ ክርስቲያን አካል ስንሆን ስማችንን በመጀመር ስለሆነ አገልግሎቱን የምንጀምረው ከተቀደስን በኋላ እግዚአብሔራዊ የሆነ በእግዚአብሔር ዘንድ የምንታወቅበት ስም አለን ማለት ነውና ልክ የምንጠቀምባቸው ንዋያትም እንደዚያ ናቸው። ስለዚህ ከላይ የተዘረዘሩትን ንዋያት ተገዝተው ይሁን ተሰርተው ከመጡ በኋላ ቅዱስ ንዋይ እንዲሆኑ በሁለት መንገድ ቤተክርስቲያን ታከብራቸዋለች። በሁለት መንገድ ነው ቤተክርስቲያን ንዋያትን የምታከብረው። አንደኛ በቅባ ሜሮን እና በጸሎት የምታከብራቸው ንዋያት አሉ። የግድ ቅባ ሜሮን የሚያስፈልጋቸው ንዋያት አሉ። ለምሳሌ ከላይ ከተዘረዘሩት መካከል ቀጥታ ከመስዋዕቱ ጋር ግንኙነት ያላቸው ንዋያት ማለትም መንበር፣ ታቦት፣ ጻሕል፣ ጽዋ፣ እርፈ መስቀል እነዚህ ንዋያት የግድ በጸሎት ብቻ በቡራኬ ብቻ የሚከብሩ አይደሉም። የግድ ቅባ ሜሮን መቀባት አለባቸው። በቅባ ሜሮን መከበር መቻል አለባቸው። እነዚህንም ከአክባሪያቸው አንፃር በሁለት ከፍለን ማየት እናያቸዋለን። አሁን ለምሳሌ እዚህ ጋር የጠቀስናቸው መንበር አለ። ምናልባት ከርሰሩ ይታይ ከሆነ ለእናንተ ታቦት፣ ጻሕል፣ ጽዋ፣ እርፈ መስቀል እነዚህ በጸሎት ብቻ የሚከብሩ አይደሉም። የግድ ቅባ ሜሮን ያስፈልጋቸዋል ብለን ያልናቸው አክባሪዎቻቸውን በሁለት ይከፈላሉ። ያ ማለት በቅስና ማዕረገ ክህነት የሚከብሩ አሉ። ከነዚህ መካከል እንደገና ደግሞ ኤጲስቆጶስነትና ከዚያ በላይ ማዕረገ ክህነት ባላቸው አባቶቻችን የሚከብሩ አሉ። ለምሳሌ መንበርና ታቦት የግድ ኤጲስቆጶስነትና ከዚያ በላይ ማዕረገ ክህነት ያለው ሰው ነው ሊያከብራቸው የሚችለው። መንበርና ታቦት በደንብ ስሙኝ። ከዚያ በታች ያሉት ጻሕል፣ ጽዋ፣ እርፈ መስቀል ግን ካህኑ ወይም ቄሱ ልክ ከገበያ ተገዝተው ከመጡ በኋላ ጻሕሉንም ጽዋውንም እርፈ መስቀሉንም የሚጸለይ ጸሎት አለ። ያንን ጸሎት አድርሶ የሚደረግ ቡራኬ አለ። ያን ቡራኬ ፈጽሞ በቅባ ሜሮን ጻሕሉን በአራቱ ማዕዘን ጽዋውንም በውስጥ በአፋ በአራቱ ማዕዘን እርፈ መስቀሉንም እንዲሁ ቀብቶ ያከብራቸዋል ማለት ነው። ስለዚህ በኤጲስቆጶሳት በጳጳሳት እና ከዛ በላይ ማዕረግ ባላቸው አባቶቻችን የሚከብሩት ታቦት እና መሰል ጉዳዮች እንደዚያ ነው የሚሆኑት። ከዛ በታች ያሉት እነዚህ ዘወትር ለመስዋዕት አገልግሎት የምንጠቀምባቸው ተንቀሳቃሽ የሆኑት ንዋያት እንደ ጻሕል፣ እንደ ጽዋና እርፈ መስቀል ግን ቄስ ቅባ ሜሮን ቀብቶ ሊያከብራቸው ይችላል ማለት ነው። ስለዚህ አሁን አንደኛው የመጀመሪያው ጉዳይ ምንድነው ያየነው? በቅባ ሜሮን የሚከብሩ ንዋያት አሉ። ከዛ ሁለተኛው ደግሞ ምንድነው? በጸሎት እና በቡራኬ ብቻ የሚከብሩ አሉ። ልክ ቤተክርስቲያን ገዝታ ካመጣቻቸው በኋላ ወይም ደግሞ ምዕመናን መባ ስጦታ አድርገው ለቤተክርስቲያን መገልገያ ካመጧቸው በኋላ ካህናት ጸሎት ጸልየው ባርከው በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው የታዘዘውን ጸሎት በሥርዓተ ቅዳሴ ላይ የንዋያት ማክበሪያ ጸሎት የታዘዛለ ያንን ጸልየው ያከብሯቸዋል ማለት ነው። ያከብሯቸዋል። እነዚህ እዚህ ላይ የምናያቸው አሁን ማይፈድ፣ አውድ፣ አልባሳት፣ ሙዳይ፣ መሶበ ወርቅ እንደነዚህ አይነት ጉዳዮች በዚህ መንገድ የሚከብሩ ናቸው። መስቀል አሁን በእኛ ቤተክርስቲያን መስቀል ሜሮን አይቀባም። በግብጾቹ በሌሎቹ በተለይ የማቴዎስ ወንጌል ምዕራፍ 23ን ፈሪሳውያን ከምንድነው ከመስዋዕቱና ከምስዋው ማን ይበልጣል እያሉ የሚያወዳደሩ ስለነበሩ እሱን ምንባብ ሲተረጉሙ መተርጉማን የአዲስ ኪዳን መተርጉማን ምን ይላሉ?
በእኛ ሀገር ከመስቀሉ ይልቅ ማን ነው ታቦቱ ይበልጣል፣ ምስዋው ይበልጣል፣ መንበሩ ይበልጣል። ለምን ከተባለ መስቀል በእኛ ሀገር ቅባሜሮን አንቀባም። በእስክንድሪያ ቤተክርስቲያን ግን መስቀል ቅባሜሮን የመቅባት ወይም ደግሞ መስቀልን በቅባሜሮን የማክበር ልማድ አላቸው። ስለዚህ ቅባሜሮን ከተቀባ ሩያን ናቸው። አሁን ከክብር ከሌላ ክብር አንጻር አይደለም። ጥንቃቄ የሚጠይቀው እዚህ ጋር ያለው ሐሳብ ከንዋይነቱ ነው እንጂ ከጥንተ መገኘቱ አንጻር ይሄ ከዕለተ ዓርቡ ጋር አያይዘን የምንሰጠው አይደለም። ከዕለተ ዓርቡ ጋር በተያያዘ በ14ኛው በ15ኛው መቶ ክፍለ ዘመን የነበሩ አባቶቻችን መስተቁዘ መስቀልን በደረሱበት ድርሳናቸው መስቀልና እመቤታችን በክብር አንድ ናቸው። ምክንያቱም መስቀል ደመ ክርስቶስ የፈሰሰበት ነው። እመቤታችንም ደግሞ የመለኮት ማደሪያ ናት። መለኮትን የማይቻለውን ችላ ጸንሳ ወልዳ ለዓለም የሰጠች ናት። ቅዱስ ቄርሎስ እንደሚናገረው መስቀልም ደግሞ ሁሉን የተሸከመውን ማንም ሊችለው የማይችለውን እጽ ድኩም ጾረቶ ደካማ እንጨት ተሸከመችው ብሎ ያደንቃል ሊቁ ቅዱስ ቄርሎስ። እና ቅዱስ መስቀልም የክርስቶስ ዙፋን ነው። ድንግል ማርያምም የክርስቶስ ዙፋን ናት። ቅዱስ መስቀልም የክርስቶስ መቅደስ ነው። አይቴ የተሰክብ ጊዜ ቀትር በዚህ በመኃልየ ዘሰሎሞን ላይ ቤተክርስቲያን አይቴ የተሰክብ ጊዜ ቀትር ማይከለ ምንድነው በኩለ ቀን ላይ በቀትር ሰዓት ወዴት ታርፋለህ ብላ ቤተክርስቲያን ተጠይቀዋለች። እና አበአኒ ንጉስ ውስጥ ተጽርሁ ከዚያ ተቀጥልና ቤተክርስቲያን ምን ትላለች? ንጉስ ወደ አዳራሹ ወደ እልፍኙ አስገባይ ትላለች። የክርስቶስ አዳራሽ እልፍኝ ምንድነው ከተባለ መስቀል ነው። ስለዚህ ከሕማመ መስቀሉ ከመስቀሉ መከራ አሳተፈኝ ስትል ምእመን ወይም ቤተክርስቲያን በዚህ መንገድ ትገልጸዋለች። እና በአጭር ቃል ምንድነው መስቀልም የክርስቶስ ዙፋን ነው፣ የክርስቶስ አዳራሽ ነው፣ የክርስቶስ መቅደስ ነው። ድንግል ማርያም በተመሳሳይ መንገድ እንደዚያ ናት። እና ከአገልግሎት አንጻር አሁን ካህናት አባቶቻችን በእጃቸው ከሚይዙት የእጅ መስቀል አንጻር ግን አሁን በተለይ የንዋያትን ጉዳይ እያወራን ስለሆነ በዚህ መንገድ በእኛ ቤተክርስቲያን መስቀልን በቅባሜሮን የማክበር ልማድ የለንም። በዚህ መንገድ እንደዚህ ይገለጣል ማለት ነው። ስለዚህ በአጭር ቃል አሁን ምንድነው ያየነውና የተመለከትነው ነገር ንዋያት ከገበያ ተገዝተው ወይም ከፋብሪካ ተመርተው ከመጡ በኋላ ቤተክርስቲያን ውስጥ አገልግሎት መስጠት ከመጀመራቸው በፊት በሁለት መንገድ ይከብራሉ። ግማሾቹ በቅባሜሮንና በጸሎት፣ አንዳንዶቹ ደግሞ በጸሎትና በቡራኬ ብቻ ይከብራሉ። በቅባሜሮን የሚከብሩት ቀጥታ ከመስዋዕቱ ጋር ግንኙነት ያላቸው ቅድም ከላይ የጠቀስናቸው ታቦቱ፣ መንበሩ፣ ጻሕሉ፣ ጽዋውና አርፈ መስቀሉ ናቸው። ከዚያ ውጭ ያሉት ደግሞ በጸሎት በቡራኬ የሚከብሩ ናቸው ማለት ነው። ስለዚህ ንዋያተ ቅድሳት ያሰኛቸው ወይም ደግሞ የተቀደሰ ንዋይ ገንዘብ ዕቃ ያሰኛቸው ምንድነው ከተባለ ቤተ ክርስቲያን በዚህ መንገድ ስላከበረቻቸው ነው እንጂ የተሰሩበት ቁስ በቤታችን ከምንጠቀማቸው ቁሶች ጋር ተመሳሳይ ሊሆን ይችላል። ከወርቅም ከበርም ከእንጨትም ከሌላም ነገር ሊሰሩ ይችላሉ። እና ቅዱስ ያሰኛቸው የተሰሩበት ቁስ ሳይሆን ቤተ ክርስቲያን በጸሎት በቡራኬ በቅባሜሮን ስላከበረቻቸው ነው የተለዩ ዕቃዎች የከበሩ ዕቃዎች እንዲባሉ ያሰኛቸው ማለት ነው። አዋጆች አሉ። በዚህ በፍትሐ ነገሥትም በሥርዓተ ቅዳሴም የተቀመጡ 3 አዋጆች አሉ። እኒህ ንዋያት በቅባሜሮንና በጸሎት ከብረው አገልግሎት መስጠት ከጀመሩ በኋላ አንደኛ በወርቁ በብሩ ሊነግዱበት፣ በጻሕሉ ሊበሉበት፣ በጽዋው ሊጠጡበት አይገባም። አሁን በደንብ አስተውሉ። ጻሕሉ ቤታችን ሳለ ወይም በዓለም ላይ ምናልባት ቀለል ባለ ቋንቋ ለመናገር ያክል ሳህን ነው፣ በቃ ዓለም ውስጥ ሳለ። ጽዋውም ጽዋ ነው ዓለም ውስጥ ሳለ። ግን ወደ ቤተ ክርስቲያን ከመጣ በኋላ ስሙ ራሱ ይለወጣል። ሳህን አንለውም፣ ጻሕሉን ጻሕል ነው የሚባለው። ስሙን ጭምር ለውጠን ነው አክብረን የምናመጣው ማለት ነው። እና ልክ እንደዚህ ከሆነ በኋላ ጻሕሉ ስፈትፍተን ብንበላበት፣ ጽዋ ውስጥ ቀርተን ብንጠጣበት ምን ችግር አለ አይባልም ከከበሩ በኋላ። እንደገና ደግሞ ጻሕሉ ከወርቅ ቢሰራ፣ ጽዋው ከወርቅ ቢሰራ ጻሕሉ የተሰራበትን ወርቅ፣ ጽዋው የተሰራበትን ወርቅ ቀጥቅጠን ወስደን እንነግድበት፣ አንዱን በሁለት አትርፈን እንለውጥበት አይባልም። ምክንያቱም ከብሮ ለእግዚአብሔር ሆኗልና።
አባቶቻችን በፍትሐ ነገሥት አንቀጽ 12 ላይ ይሄንን ሲያትቱ ወኩሉ ዘኮነ እምንዋየ ቤተ ክርስቲያን ወዘሂ ተቀደሰ እመሂ ንዋየ ወርቅ ወብሩር እጅደሉ ለብእሲ ከመ ይትገበር ቦሙ ውስተ ቤቱ እስመ አልዮ ሕግ ውእቱ። ወኩሉ ዘኮነ እምንዋየ ቤተ ክርስቲያን ከቤተ ክርስቲያን ገንዘብ መካከል ወዘሂ ተቀደሰ ከተቀደሰ ከከበረ በኋላ እመሂ ንዋየ ወርቅ ወብሩር የተሰራበት ቁስ ወርቅም ቢሆን ብርም ቢሆን እጅደሉ ለብሲ ከመ ይትገበር ቦሙ ውስተ ቤቱ ሰው በቤቱ ስጋዊ ግብር ሊፈጽምበት አይገባም። ይሄን ሲያደርግ ቢገኝ ግን እስመ አልዮ ሕግ ውእቱ ሕግ አፍራሽነት ነው፣ ሕግ መተላለፍ ነው ብለው አባቶቻችን ደንግገዋል። እንኳንስ የሐዲስ ኪዳን ነዋያትን ይቅርና የብሉይ ኪዳን ነዋያት እንኳን ብልጣሶር ናቡከደነጾር ከኢየሩሳሌም ማርኮ የወሰዳቸውን የቤተ መቅደሱን መገልገያ ነዋያት አንድ ቀን ጦርነት አድርጎ ድል ነስቶ በልቶ ጠጥቶ ደስ ቢለው አባቴ ከኢየሩሳሌም ማርኮ ያመጣቸውን ነዋያት አምጧቸውና እስኪ በጽዋው ቀርተን እንጠጣበት ወይን ቀርተን እንጠጣበት በፀሐይሉ ደግሞ ፈትፍተን እንብላበት ብሎ ስጋዊ ግብር ባደረገበት ጊዜ የደረሰበትን ነብዩ ዳንኤል ዘግቦልናል። መንግስቱ ከሱ እንደተከፈለች ለሜዶንና ለጽር ሰዎች ተላልፋ እንደተሰጠች ማኔት የቄል ፋሬስ ብላ የጻፈች ሽቡ ስም መጣ። ደስታውን ድንገት ከመቀጽበት ወደ ሐዘን እንደለወጠችበት መጽሐፍ ቅዱስ ያስነብበናል። ስለዚህ የብሉይ ኪዳን ነዋያትን ዝቅ አድርጎ የተመለከተውና ዓለማዊ ግብር ያደረገባቸው ብልጣሶር ይሄን ያክል ከተጎዳ የክርስቶስ ስጋና ደም የተቀዳባቸውን የተፈተተባቸውን ለሐዲስ ኪዳኑ አገልግሎት የተመረጡትን ነዋያት ዓለማዊ ግብር መስራት ደግሞ በእነሱ የበለጠ ከዚህ በላይ ዋጋ የሚያስከፍል በደል ስለሆነ አባቶቻችን አስቀድመው አንደኛ ይሄን አዋጅ አውጀዋል ማለት ነው። ስለዚህ ነዋያቱ ቢያረጁም ቢያልቁም እንኳን የሚቀመጡበት ራሱን የቻለ ስርዓት አለ እንጂ በቃ አገልግሎት ካቆሙ በቃ ይውጡና በሌላ በሰከንድዋን ተሽጠው ለሌላ ነገር ይዋሉ አይባልም። ከአገልግሎት መቼም ቢሆን አንድ ጊዜ ከብረው ለአገልግሎት ከዋሉ በኋላ ዓለማዊ ግብር እንዳይሰራባቸው ይከለክለዋል ማለት ነው። ሁለተኛው አዋጅ ክህነት የሌለው ሰው ሊነካቸው አይገባም። ዘኢያንበሩ ላዕሌሁ እደ ለክህነት ቅድስት ከመ ይኩን ካህነ ወመጋቤ እያዝ ፍጹመ እምንዋየ ምጽዋት አገልጋይ ይሆን ዘንድ በአንብሮተ እድ ያልተሾመ ሰው ከነዚህ የመስዋዕት አገልግሎት ከሚፈጸምባቸው ነዋያት መካከል ማንንም ቢሆን እያዝ ፍጹመ እምንዋየ ምጽዋት ከመስዋዕት ነዋያት ማንንም ቢሆን ማን ፈጽሞ አይንካ አያዛቸው ይላል። አያዛቸው እዚህ ጋር በጣም ጥንቃቄ የሚጠይቀው የትኞቹን ነው ማንነካው ለይቶ ማስቀመጥ ያስፈልጋል። ቅድም እንደተናገርኩት እነዚህ በቅባ ሜሮን የከበሩትን የሚመለከት ነው ይሄ እንጂ ልብሰ ተክህኖ የሚያጥቡ ዲያቆናት ቀሳውስት በቂ የሰው ጉልበት በሌለበት ቦታ ላይ ልብሰ ተክህኖ ምዕመናን ቢያጥቡ ነውር በደል ኃጢአት ይሆናል ለማለት አይደለም። እነዚህ በቅባ ሜሮን የከበሩትን ጻሕሉን፣ ጽዋውን፣ ዕርፈ መስቀሉን እና መሰል ጉዳዮች ግን በምዕመናን ዘንድ ፈጽመው የማይነኩ እንኳንስ ምዕመናን ይገርማቸዋል ዲያቆን እንኳን የማይነካቸዋሉ። ለምሳሌ መንበር ዲያቆን አይነካ፣ ታቦቱን ዲያቆን መንካት አይችልም፣ ማየት አይችልም። እንደገና ጻሕሉንም ዲያቆን ማየት መንካት አይችልም። አንዳንድ ጊዜ በልማድ ባለማስተዋል እንደዛ አይነት ክፍተት ይፈጠራል እንጂ እነዚህ ሶስት ነገሮች ጻሕሉን፣ መንበሩን፣ ታቦቱን መንበርና ታቦት መቼም ቢሆን አሁንም በሁሉም አብያተ ክርስቲያናት የሚከበር ሕግ ነው። አንዳንዴ ግን ባለማስተዋል ጻሕሉ ላይ ዲያቆናትን ሲነኩት ይታያል። ግን ስህተት ነው። አባቶቻችን ስርዓተ ቤተክርስቲያን ይከለክላል። ጽዋና ዕርፈ መስቀል ብቻ ነው ዲያቆን እንዲነካ የሚፈቀድለት በሜሮን ከከበሩት ነገሮች መካከል። ስለዚህ ምንድነው ምን እያልኩኝ ነው አሁን እዚህ ጋር እንኳንስ ጭራሽ በአንብሮተ እድም ያልተሾሙ ምዕመናን ይቅርና ከተሾሙት ወገን ዲያቆን እንኳን ሆኖ የማይነካቸው ነዋያት አሉ እና ሁለተኛው አዋጅ ይሄ ነው። ክህነት የሌለው ሰው ሊነካቸው አይገባም የተባሉት ደግሞ አሁን በዘረዘርኩት መንገድ እነዚህ ናቸው። በሶስተኛ ደረጃ እንጨት፣ ድንጋይ፣ ብር፣ ወርቅ ብለው ሊጠሯቸው አይገባም በጥንተ ስማቸው።
ለምሳሌ መስቀል ሆኖ ከተሰራ ከተዘጋጀ በኋላና ከብሮ በካህናት እጅ ከተያዘ በኋላ እንጨት አይባልም ከእንጨት ስለተሰራ። ከብረት ቢሰራ ብረት አይባልም፣ ከወርቅ ቢሰራ ወርቅ አይባልም። የወርቅ መስቀል ይባላል፣ የእንጨት መስቀል ይባላል፣ የብር መስቀል ይባላል እንጂ እንጨት፣ ወርቅ፣ ብር አይባልም። ከድንጋይ የሰራ ነው ንዋይ ቢኖርን ድንጋይ አይባልም ከዚያ በኋላ። ምክንያቱም ስማቸው ተለውጧል ነው ተቀይሯል። እጅስም ይወሙ እምድህረ ተቀደሱ አይባነ ወኢ ጸወ ወኢ ወርቀ ወኢ ብሩረ ዳይሙ ሕያዋነ ወመንፈሳውያነ ወነባቢያነ ይላል። ምን ማለት ነው? እጅስም ይወሙ እምድህረ ተቀደሱ ከከበሩ በቡራኬ በቅባሜሮን ከከበሩ ከተቀደሱ በኋላ ድንጋይ፣ እንጨት፣ ወርቅ ብለው አይጥሯቸው። እህሳ ዳይሙ ሕያዋነ ወመንፈሳውያነ ወነባቢያነ እነሱማ የተቀደሱ ሕያዋን ናቸው ማለት በሚሰጡት አገልግሎት ምእመናንን ሕያዋን የሚያደርጉ ስለሆነ፣ መንፈሳውያን ናቸው በሚሰጡት አገልግሎት ምእመናንን መንፈሳውያን የሚያደርጉ ስለሆነ፣ ነባቢያን ናቸው አለ። አንደኛ ነባቢ የሆነ መስዋዕት የሚሰዋባቸው ስለሆነ፣ ተናጋሪ መስዋዕት የሚሰዋባቸው ስለሆነ፣ እንደ ብሉይ ኪዳኑ መስዋዕት የማይናገር መስዋዕት አይደለም ዛሬ አዲስ ኪዳን ቤተክርስቲያን የምትሰዋው። የብሉይ ኪዳኑ መስዋዕት የላም የበግ መስዋዕት ነው። ላም፣ በግ፣ በሬ ከታረደ በኋላ ህይወት የለውም። ያ ማለት ተናጋሪ አይደለም። ዛሬ ቤተክርስቲያን የምትሰዋው መስዋዕት ግን በስግ ነፍስ የተለየው መለኮት የተዋሃደው ነው። አነ ንጉም ወልቤ ንቅሂት፣ እኔ ተኝቻለሁ ልቤ ግን የነቃች ናት ብሎ በማህሌ ላይ ራሱ አምላካችን እግዚአብሔር ምሳሌውን አስቀድሞ እንዳስመሰለ ትንቢቱን እንዳናገረ የምንሰዋው መስዋዕት ወይም ደግሞ እነዚህ አዲስ ኪዳን ነዋያት የሚሰዋባቸው መስዋዕት ነባቢ መስዋዕት ነው፣ ተናጋሪ መስዋዕት ነው። ነፍስ የተለየው ቢሆንም ቅሉ ግን በመለኮት ሕያው ነው። ሕያው ከመሆኑ የተነሳ ምእመናንን ሕያዋን የሚያደርግ ማለት ነው። ስለዚህ እነዚህ ሶስት አዋጆች አሉ ማለት ነው። እነዚህ ሶስት አዋጆች አንደኛ ከነዚህ ሶስት አዋጆች ምንድናቸው? የመጀመሪያው ጉዳይ ዓለማዊ ስራ ሊሰሩባቸው አይገባም። ዓለማዊ ግብር ሊያደርጉባቸው አይገባም። ያ ማለት ጽዋውን የወይን ጠጅ ቀርተን እንጠጣበት፣ ፀሐይሉን ፈትፍተን እንብላበት ሊባል አይገባም። ሁለተኛ ክህነት የሌለው ሰው ሊነካቸው አይገባም። ሶስተኛ ጥንት በተሰሩበት ቁስ ወይም በሮ ማቴሪያሉ መነሻነት እንጨት፣ ድንጋይ፣ ወርቅ፣ ብር ብለው ሊጠሯቸው አይገባም። ስማቸው ተለውጧል። የእንጨት መስቀል ቅድም ስለው እንደነበር የእንጨት መስቀል፣ የብረት መስቀል፣ የወርቅ መስቀል ብለን እንጠራለን እንጂ በጥንተ ስማቸው ገንጥለን እንጨት፣ ድንጋይ፣ ብር፣ ወርቅ ብለን እንዳንጠራቸው መጻሕፍት በዚህ መንገድ አዝዘዋል ማለት ነው። ስለዚህ አሁን ሁለት ነገር ተመለከትን። አንደኛውና የመጀመሪያው ተመለከትነው እነዚህ ነዋያት ልክ ተገዝተውም ሆነ ተሰርተው ከመጡ በኋላ ይከብራሉ። ሲከብሩ የሚከብሩት በሁለት መንገድ ነው። አንዳንዶቹ በቅባሜሮና በቡራኬ፣ አንዳንዶቹ ደግሞ በጸሎት ብቻ ይከብራሉ። የሚያከብሯቸው ሰዎችን በተለይ በቅባሜሮን የሚከብሩት ሁለት አይነት ስልጣነ ክህነት ያላቸው ሰዎች ናቸው። በቅስና ማዕረገ ክህነት ብቻ የሚከብሩ አሉ፣ እንደነ ዕርፈ መስቀል እንደነ ጻሕል ያሉት። ከዚያ በላይ ስልጣነ ክህነት ያለው ሰው ሊያከብራቸው የሚገባ ደግሞ አሉ፣ እንደነ ታቦት እንደነ መንበር ያሉት ማለት ነው። ስለዚህ የመጀመሪያው ያየነው ይሄ ነው። ሁለተኛው ደግሞ ይሄ አዋጁ ነው። እነዚህ ነዋያት እንዲህ ከከበሩ በኋላና በቤተክርስቲያን አገልግሎት መስጠት ከጀመሩ በኋላ እነዚህ ሶስት ነገሮች በእነሱ ላይ እንዳይደረጉ ተከልክሏል። አንደኛ ዓለማዊ ስራ፣ ዓለማዊ ግብር እንዳትሰራባቸው፣ ሁለተኛ ክህነት የሌለው ሰው እንዳይነካቸው፣ ሶስተኛ ደግሞ እንጨት፣ ብር፣ ወርቅ፣ ድንጋይ ብለን ልንጠራቸው እንደማይገባ ይልቁንም ንዋየ ቅድሳት፣ ንዋያተ ቅድሳት እያልን በከበረ ስም የከበረ ንዋይ የከበረ ዕቃ እያልን ልንጠራቸው እንደሚገባ እነዚህ ሶስት አዋጆች ተቀምጠዋል ማለት ነው። አሁን ወደ ትርጓሜያቸው እንሂድ። እንግዲህ ከላይ ያያናቸው ንዋያት ሰዓት እየሄደ ስለሆነ ፈጠን ፈጠን ለማለት እሞክራለሁ። ከላይ ያየናቸው ንዋያት ምሳሌያዊ ትርጓማቸው ምንድን ነው? ለምሳሌ ላይ ትዝ ይላችሁ ከሆነ እዚህ ጋር በርከት ያሉ ነገሮችን አይተናል። ምን አይተናል? እዚህ ላይ ማይፈዳት አይተናል፣ እንደሆነ እናብራራዋለን። አውድ አይተናል፣ ፀሐይ አይተናል፣ ጽዋ አይተናል። እነዚህ ነገሮች ተመልክተን ነበር እና ወደዚህ ስንመጣ አንድ ላይ አድርገን የምንመስላቸው አሁን ተመሳሳይ ትርጉም ያላቸውን አንድ ላይ አድርገን እንመስላቸዋለን። ለምሳሌ እዚህ ጋር አውድ፣ ፀሐይ፣ ማይፈድና አጎበር። አውድ ማለት አውድ የሚለው አውድ ኦደ ዞረ ከሚለው የግዕዝ ግስ የወጣ ነው። ክብ የሆነ አገልግሎት የሚሰጥ የሚል ፍቺ ነው። ክብ ሙሉ ክብ ቅርጽ ያለው
ነገር ነው በዘይቤ ደረጃ ሲፈታ። በእኛ ቤተክርስቲያን ግን አውድ የምንለው ምኑ ነው ከተባለ ሁለት ነገር ነው። አንደኛ አሁን እንደ አውድ ሆኖ የሚያገለግል ራሱ መንበሩ እንደ አውድ ሆኖ ያገለግላል። መንበሩ ማለት መስዋዕት የሚሰዋበት ጽዋ ታቦቱ ያለበት ወይም ጽላቱ ያለበት ጽላቱ ላይ ደግሞ ጻሕሉና ጽዋው ይቀመጣል ማለት ነው። በዚያ መንገድ አውድ የምንለው አንድ እሱ ነው። ሁለተኛ ድርገት ሲወርዱ ካህናት ስጋውና ደሙን ይዘውበት የሚመጡ አጎበር ይባላል። አጎበሩ ከላይ የሚከደነው ነው። እታች ጻሕሉ የሚቀመጥበት ደግሞ አውድ ይባላል። ክብ ነው፣ ሙሉ ክብ ሰርክል ነው ማለት ነው። ስለዚህ እሱ አውድ ይባላል። ትክክለኛ አውድ ብለን የምንጠራው እሱን ነው። ግን መስዋዕቱ በሚሰዋበት ጊዜ መንበሩ ራሱ እንዳውድ ሊያገለግል ይችላል። ወደ ድርገት ስንወርድ ግን እዚህ ጋር ይሄ ምስል ይታያችሁ ከሆነ ይሄ ሰውየው ያለበት አጎበር የምንለው ከላይ የተከደነችው እንደ ጎጆ እንደ ጣራ ሆና ከላይ የተከደነችው እሷን አጎበር ነው የምንላት። ከታች ላይ ያለው ይሄ እጁ የታችኛው እጁ ያረፈበት ከርሰሩ ይታያል። ዲያቆኑ ውሸት ይታያል። አዎ ይታያል። ይሄ ማንቀሳቀሰው ከርሰሩ ምልክት ለማሳየት የምሞክረው ይታያል። ይታያል። አዎ እሺ። ስለዚህ አውድ የምንላት ምንድነው? አሁን እዚህ ወደ ድርገት ሲወርዱ አባቶቻችን ይሄንን አጎበሩን የሚያስቀምጡባት ሰርክል አለች። ስለዚህ አንደኛ ውስጥ ጻሕሉ የሚቀመጥበት ውስጠኛ ክፍል ነው ይሄኛው። ውስጥ ላይ ጻሕሉን ያስቀምጣሉ፣ ስጋውን ይዘውበት የሚመጡ ቀሳውስት አባቶቻችን ማለት ነው። ከዛ እሱን ደግሞ የሚያስቀምጡበት እንደ ሁኔታው እንደየቦታው ሊለያይ ይችላል። ይሄ በማይገኝበት ስፍራ በእጃቸው አጎበሩን ይሄንን ብቻውን ይዘውት ሊመጡ ይችላሉ። በከተማ ላይ ግን አሁን ብዙ ጊዜ በብዙ ቦታ አራት ተንቀሳቃሽ የሆነ እግር ያለው እንደ አውድ ሆኖ የሚያገለግል አጎበሩ የሚቀመጥበት ደግሞ ራሱን ይቻላል ማለት ነው። ስለዚህ አውድ ጻሕል የምንለው ስጋው የሚቀመጥበት ወይም ደግሞ ህብስቱን አስቀምጦ ባርኮ ካህኑ መጨረሻ ላይ ወደ ስጋው እንደ እግዚአብሔር የሚለውጥበት ስፍራ ነው ጻሕል የምንለው። በጣም የሚገርማችሁ ነገር እኔ አንድ ነገር ምን አስተዋልኩ መሰላችሁ? ስዕል በፎቶ አስደግፌ ለማስረዳት ፈልጌ ፎቶ ጎግል ላይ እየፈለኩ ነበርና እግዚአብሔር ይመስገን በእውነት አውቀነውም ይሁን ሳናውቅ በጣም ጥንቃቄዎች እንዳሉ ተረድቻለሁ። ጎግል ላይ ስትገቡ ብዙዎቹ ነዋያተ ቅድሳት ጎግል ላይ አታገኟቸውምና ያ ማለት ነው የቤተ መቅደስ ነዋያትን ምስጢር እንደው ተረድተነውም ሳንረዳው ለካሜራ አሳልፎ የመስጠት እንትናችን ቁጥብነት አለበት ማለት ነው። እና ይሄ ያስደስታልና ጻሕል ማሳየት ፈልጌ ነበር በፎቶ ስላጣሁ ነው ያላመጣሁት። ጽዋ እዚህ ጋር አለ፣ ወደፊት እናመጣዋለን። ይሄ ጽዋ የምንለው ይሄን ነው። ጻሕሉ ግን በአጭር ቃል ምንድነው? ካህኑ ህብስቱን በጻሕሉ ላይ ያደርጋል፣ ወይኑን በጽዋው ያደርጋል። ወይኑም ማነው ጻሕሉም ጽዋውም ጽላቱ ወይም ታቦቱ ላይ ይሆናል። ታቦቱ ያለው መንበሩ ላይ ነው። ስለዚህ እዚያ ላይ አድርጎ ስርዓተ ቅዳሴውን ይፈጽማል። ስርዓተ ቅዳሴውን ከፈጸመ በኋላ ህብስቱ ወደ ስጋ ወልደ እግዚአብሔርነት ይለወጣል፣ ወይኑ ወደ ደመ ወልደ እግዚአብሔርነት ይለወጣል። ስለዚህ ጻሕል የምንለው የመጀመሪያ የህብስቱ በኋላ ደግሞ የስጋው ማስቀመጫ ነው ማለት ነው ከተለወጠ በኋላ። ማይፈዳት የምንላቸው እነዚህ ማይፈድ ማለት መጠቅለያ ልብስ ነው እና 5 ማይፈዳት አሉ በቤተ ክርስቲያን። አሁን በዚህ በቅዳሴ አገልግሎት ውስጥ አገልግሎት የሚሰጡ 5 ማይፈዳት አሉ። 5 እኩል ቅርጽ ያላቸው ልብሶች ናቸው። የመስቀል ቅርጽ ይታተምባቸዋል። እነሱም በጸሎት ከብረው ነው። በየቀኑ የሚገርማችሁ ነገር ቅዳሴ ሲገባ በየቀኑ ራሱን የቻለ የሚጸለይባቸው ጸሎት አለ። አሁን መጀመሪያ ቀን ተገዝተው ሲገቡ የሚከብሩበት አገልግሎት እንዳለ ሆኖ እንደገና ደግሞ በየቀኑ ደግሞ ካህኑ ቅዳሴ ከመግባቱ በፊት በእነዚህ ነዋያት ላይ ይጸለያል። ጸሎት ላይ ለማይፈዳት፣ ጸሎት ላይ ለጻሕል፣ ጸሎት ላይ ለዕርፈ መስቀል፣ ጸሎት ላይ ለጻሕል የሚል አለ። ያንን በየቀኑ ይጸለይባቸዋል እና እነዚህ 5ቱ ማይፈዳት ለህብስቱ አንደኛው ካውዱ ላይ ያነጥፈዋል፣ ሁለተኛውን እንትኑ መንበሩ ላይ በሚሆንበት ጊዜ ከጻሕሉ ላይ አንዱን ያነጥፍና ከዚያ ላይ ህብስቱን ያስቀምጣል። እንደገና አንዱን በላይ ይሸፍናል። የቀሩትን ሶስቱን አንዱን ያነጥፈዋል፣ አንዱን በላይ ያለብሰዋል። ሶስቱን የቀሩትን ደግሞ በሶስቱ ጾታ አጎበር በጎንና በጎን ያደርጋቸዋል ማለት ነው። ወደ ትርጉማቸው ስንመጣ አሁን ይሄንን ምንድነው ይሄ በጣም ግልጽ የሚሆን ለልዑካኑ ነው፣ ለካህናት ለዲያቆናት ነው። ምክንያቱም በተግባር የሚያዩት ስለሆነ በደንብ ግልጽ የሚሆነው። ለእናንተ ግን የግድ ምስጢራዊ ይዘቱን ለመናገር
ቢያንስ ስለዋናው ቁስ ማስረዳት ስላለብኝ ነው እንዲህ ለማስረዳትም የተቸገርኩት በእውነቱ ወይ እንትኑ ምስሉ ቢኖር በምስሉ ሲሆን ትንሽ ሊገባችሁ ይችል ነበረ። ከዛ ውጭ ግን ያው ይሄ የመቅደስ አገልግሎት የሚፈጸምበት ስለሆነ የግድ ቁሱን ካላየ ነው የሚል ስሜትም መንፈስም እንደማያደርባችሁ ተስፋ አደርጋለሁ። ምክንያቱም ውስጥ ላይ አገልግሎት የሚፈጸምበት ንዋይ ስለሆነ ማለት ነውና ምንድነው ማይፈዳቱ 5 ናቸው። ቅድም እንዳልኳችሁ ምሳሌነታቸው ምንድነው? አውዱ የእመቤታችን ምሳሌ ነው። አውዱ ያልኳችሁ ቅድም እንዳልኳችሁ አንደኛ ሙሉ አጎበሩን የሚሸከመው ነው። ጻሂሉ የሚቀመጥበት ነው አውዱ የተባለው ማለት ነው። ጻሂሉ የሚቀመጥበት አውዱ እሱ ነው። ስለዚህ አውዱ የእመቤታችን የሰውነቷ ምሳሌ ነው በአጠቃላይ ማለት ነው። ከአውዱ ላይ የሚነጠፈው ማይፈድ ወይም ደግሞ ማይፈዳት ያልኳቸው 5 ልብሶች ናቸው ብያቸዋለሁ። በቤተክርስቲያን ቋንቋ ጠራራቸው ደግሞ ማይፈዳት ነው የሚባሉና ከ5ቱ ማይፈዳት አንዱ አውዱ ላይ ይነጠፋል ብያቸዋለሁ። እና ከአውዱ ላይ የሚነጠፈው ማይፈድ የድንግልናዋ ምሳሌ ነው። የድንግልናዋ ምሳሌ ከዚያ ጻሂሉ ደግሞ የማህፀኗ ምሳሌ ነው። በደንብ ሰምታችሁ ከሆነ አውዱ ላይ ምን ይደረጋል ብያችሁ ነበረ? ማይፈድ ይነጠፍና ማይፈድ የተነጠፈበት ቦታ ላይ ደግሞ ጻሂል ይደረጋል። ጻሂሉ ላይ እንደገና ደግሞ ህብስቱ ይቀመጣል። ህብስቱ ከተደረገ በኋላ ደግሞ እንደገና ሌላ ማይፈድ ይጨመርበታል ብያችሁ ነበረ። ስለዚህ አውዱ የእመቤታችን የሰውነቷ ምሳሌ ሆነ። ከአውዱ ላይ የሚነጠፈው ማይፈድ የመጀመሪያው አንዱ ማይፈድ የድንግልናዋ ምሳሌ ነው። ጻሂሉ የማህፀኗ ምሳሌ ነው። ከጻሂሉ ላይ የሚነጠፈው ማይፈድ የሰፋድል ምሳሌ ነው። ሰፋድል ታውቃላችሁ ብዬ አስባለሁ። በሳይንሱ ሰፋድል ማለት ነው ህፃናት በእናታቸው ማህፀን ሳሉ የሚጠቀለሉበት ማለት ነው። በቤተክርስቲያን ቋንቋ ሰፋድል ነው የሚባለው። እንግዲህ በዓለም ቋንቋ በሳይንስ ባዮሎጂካሊ ምን እንደሚባል አላውቅም። እንግዲህ የዚህ ባለሙያዎች ምን እንደሚባል እናንተ ካለ ባለሙያ ከናንተ መካከል ትነግሩኛላችሁ። ወይም ደግሞ እናቶች በህክምና የተሰጠው ስያሜ ካለ ከዶክተሮቻቸው ጋራ ስትነጋገሩ የምታውቁት ስም ካለ ትነግሩናላችሁ። በእኛ ቤተክርስቲያን ግን ሰፋድል ይባላል። ልክ ልጅ በእናቱ ማህፀን ሳለ ከአባት ደም ማነው ዘር ከእናት ደም ተከፍሎ በእናት ማህፀን ጽንስ መጀመሪያ ዘሩና ደሙ ተዋህዶ 40 ቀን ብጥብጥ ውሃ ሆኖ ሰንብቶ በ40ኛው ቀን ተስዕሎተ መልክ ተፈጽሞለት አካል ዘያክል ሲያገኝ የሚጠቀለለው በሰፋድል ነው። ያ ተጠቅልሎ ያለበት ማለት ነው። ከናቱ ውጫዊ አካል ከናቱ አካል ጋራ የሚለያይበት የራሱ የሆነች ሰፋድል የምትባል ዓለም አለችው። ሰፋድሏ በእትብት ከናቱ ጋራ ታገናኘዋለች ማለት ነው። ስለዚህ ያ ሰፋድል የምንለው ክርስቶስም ሰዓሊ ህፃናትን በማህፀን የቀረጸ ክርስቶስም ምንም እንኳን በለዘር ቢሆንም በእቱም ድንግልና ቢሆንም ግን በህፃናት ልማድ ላይ የተጸነሰውና ከጻህሉ ላይ የሚነጠፈው ማይፈድ የሰፋድል ምሳሌ ነው ያልነው ይሄን ነው። ሰፋድል ምንድነው ብላችሁ ግራ እንዳትጋቡ ነው። ህብስቱ የህብስተ ህይወት የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነው። ሶስቱ ጾታ ጎብርና ሶስቱ ማይፈዳት እንግዲህ 5 ማይፈዳት ነበር አሉ ያልኳችሁ። ሁለቱ ማይፈዳት አንደኛው ከአውዱ ላይ ተነጥፏል፣ አንደኛው ከጻህሉ ላይ ተነጥፏል። ሁለቱ 3 ይቀሩናል። ሶስቱ የቀሩት ማይፈዳትና ሶስቱ ጾታ ጎበር ማለት እዚህ ጋር እንዳሳየዋችሁ ይሄ ከላይ የሚደፋው አሁን በዘመናዊ መንገድ ስለተሰራ ነው እንጂ በገጠሯ ቤተክርስቲያን ማይፈዳቱ እንጨቶቹ ብቻ ናቸው የሚቀመጡት። 3 እንጨቶች ናቸው የሚቀመጡት ተመሳቅለው። ከዚያ ከነዚያ ላይ ነው በላይ በኩል ነው እነዚህ 3ቱ ማይፈዳት ይከደኑ የነበረው ማለት ነው። ስለዚህ 3ቱ ጾታ ጎበር ማለት 3 ወገን የሆነው አጎበርና 3ቱ ማይፈዳት የሥላሴ ምሳሌዎች ናቸው። የሥላሴ የሶስትነት ምሳሌ ነው። ለምን ከተባለ እነዚህ በሙሉ አሁን ተመልከቱ፣ በእመቤታችን ላይ 3ቱም አካላት በእመቤታችን ላይ ያድረዋል። አብ ሊያጸናት፣ መንፈስ ቅዱስ ሊጠብቃት፣ ወልድ በተለየ አካሉ ሊዋሃድ። የሉቃስ ወንጌል ምዕራፍ 1 ስናነብ የምናየው ይሄን ነው። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ብሎ መንፈስ ቅዱስን፣ ወኃይለ ልዑል ይጼል ለኪ ብሎ እግዚአብሔር አብን፣ ወዘኒ ይትወለድ እምኔኪ ቅዱስ ውእቱ ካንቺ የሚወለደው ቅዱስ ነው ብሎ ደግሞ እግዚአብሔር ወልድ። ስለዚህ 3ቱ አካላት መልአኩ ቅዱስ ገብርኤል ድንግል ማርያም ሲያበስራት 3ቱ አካላት ወደ እመቤታችን እንደሚመጡ ነግሯታል። ግን በጣም ጥንቃቄ የሚጠይቀው 3ቱ አካላት ሰው ሆኑ ማለት አይደለም። ከ3ቱ አካላት በተለየ አካሉ ሰው የሆነው እግዚአብሔር ወልድ ብቻ ነው። አብና መንፈስ 3ቱም የመጡበት ስራ የተለያየ ነው። አብ ሊያጸናት፣ መንፈስ ቅዱስ ሊጠብቃት፣ ወልድ በተለየ አካሉ ሊዋሃድ። በጣም ጥንቃቄ የሚጠይቀው ከ3ቱ አካላት በተለየ አካሉ የሆነ እግዚአብሔር ወልድ ብቻ ነው።
በሌላው ግብር ግን አብ ሊያጸናት ብለን ስንል ማጽናት ለአብ የተለየ ግብሩ ነው ማለታችን አይደለም። ይሄ ማጽናት የሥላሴ የሶስቱም ግብር ነው፣ የአብም የወልድም የመንፈስ ቅዱስም። መንፈስ ቅዱስም ሊጠብቃት ብለን ስንል መጠበቅ የመንፈስ ቅዱስ የተለየ ግብሩ አይደለም። መጠበቅ የሶስቱም ግብር ነው። ግን መጻሕፍት አካፍለው ስለሚሰጡ በዚህ መንገድ ይገልጹታል። የተለየ የወልድ የተለየ ግብሩ መወለድ ነው። ስለዚህ በተለየ አካሉ በተለየ የአካል ግብሩ የተወለደ እግዚአብሔር ወልድ ነው ከመቤታችን። ስለዚህ ሶስቱ ጾታ አጎበርና ሶስቱ ማይፈዳት የሥላሴ ምሳሌ የሶስትነት ምሳሌ ሆነው የተወሰዱት ሶስቱም በመቤታችን ላይ ማደራቸውን አብ ለማጽናት መንፈስ ቅዱስ ለመጠበቅ ወልድ በተለየ አካሉ ለመዋሃድ ይሄን ለማስረዳት ነው። ስለዚህ የመጀመሪያው ምሳሌ አውድ፣ ጻሕል፣ ማይፈድና አጎበር እነዚህ አራቱ ነገሮች በመጀመሪያው ምሳሌያቸው ይሄንን ይመስላሉ። አውዱ የመቤታችን የሰውነቷ፣ በአውዱ ላይ የተነጠፈው ማይፈድ የድንግልናዋ፣ ጻሕሉ የማህፀኗ፣ ከጻሕሉ ላይ የሚነጠፈው ማይፈድ የሰፋድል፣ ህብስቱ የክርስቶስ፣ ሶስቱ ጾታ አጎበርና ሶስቱ ማይፈዳት የሶስትነት ምሳሌ። አንድም ይሄ በሁለተኛ ትርጉሙ አሁን በመጀመሪያ ትርጉሙ ያናየ፣ አንድም በሁለተኛ ትርጉሙ ደግሞ ምንድነው? አውዱ የቤተልሔም ምሳሌ ይሆናል። የቤተልሔም ምሳሌ ማለት ክርስቶስ የተወለደበት ስፍራ ማለት ነው። ከአውዱ ላይ የተነጠፈው ማይፈድ ጌታ በተወለደ ጊዜ ዮሴፍ ለእመቤታችን ሳር አጭዶ ቅጠል ቆርጦ አንጥፎላት ነበርና የዚያ ምሳሌ ነው። ያው እንደምናውቀው እመቤታችን ክርስቶስን የወለደችው በዋሻ በበረት ነው። ዋስከበቶ ውስጥ ተጎል አይደለም የሚለው። በዚያ ስፍራ ዮሴፍ ምን ቢጨንቀው ሐር ባያነጥፍላት ሐርና ወርቅ ስትፈትል የኖረች ድንግል ማርያም በከብቶች በረት ልጇን ስትወልድ የሚያነጥፍላት ሐር ባይኖር የነገስታቱ የዳዊት የሶሎሞን ልጅ ድንግል ማርያም ቤተ መንግስቱን ያይደለ በከተማው ውስጥ አንድ ክፍል ቤት ነፍገዋት በአባቶቿ ከተማ አንድ ክፍል ቤት እንኳን አጥታ በከብቶች በረት ልጇን ስትወልድ ሲያይ ዮሴፍ ምን ቢጨንቀው ሳር ቆርጦ አጭዶ ቅጠል ቆርጦ አንጥፎላት ነበርና አውዱ ላይ የተነጠፈው ማይፈድ የዚያ ምሳሌ ነው። ጻሕል የጎል ክርስቶስ የተወለደበት ጎል ማለት ያበረት በጎል ሰከበ የምንለው አለ አይደል? በጎልተኛ በጎል አደረ የምንለው ጎል የምንለው በረት ነው። ዋሻ ጎድጓዳ ስፍራ ይላሉ መተርጉማን። የዚያ ምሳሌ ነው። ከጻሕሉ ላይ የሚነጠፈው ማይፈድ በጨርቅ የመጠቅለሉ፣ ምክንያቱም እመቤታችን ክርስቶስን በጨርቅ ጠቅልለዋለች። ወጠብለለቶ ባጽርቅት አይደል የሚለው ቅዱስ ሉቃስ በወንጌል ውስጥ በጨርቅ ጠቅልላው ነበርና ያ የተጠቀለለበት ጨርቅ ምሳሌ ነው። ህብስቱ የክርስቶስ ምሳሌ ነው፣ አይለወጥም። ሶስቱ ጾታ አጎበርና ሶስቱ ማይፈዳት ዮሴፍ እንደ ዳስ አድርጎ ሰርቶላት ነበርና የዚያ ምሳሌ ነው። ከታችም ሳር አንጥፎላታል። እንደገና ደግሞ እንደ ዳስ አድርጎም ደግሞ ለእመቤታችን ከፀሐይ የሚከላከል ከብርድም የሚታደግ በቻለው መጠን ሽማግሌው ዮሴፍ ምንም ክብሯን ባይመጥንም ዓላማው ማገልገል ስለነበር እንዲያይላላክ ነበርና ለዚያ ምሳሌ ነው ማለት ነው። ሁለተኛው ትርጉም ይሄ ነው። ሶስተኛው ትርጉም አሁን መጀመሪያ ከመጸነሱ ጋር አያይዘው ተረጎሙት ሊቃውንቱ፣ ሁለተኛ ከልደቱ ጋር አያይዘው ተረጎሙት። አሁን ሶስተኛ ደግሞ ከስቅለቱ ጋር አያይዘው ይተረጉሙታል። ከስቅለቱ ጋር አያይዘው ሲተረጉሙት አውድ የአውደ ፍትህ ማለት የፍርድ አደባባይ ጲላጦስ፣ ሄሮድስ፣ ሃና፣ ቀያፋ እየተቀመጡ በክርስቶስ የፈረዱበት ስፍራ አለ አይደለ? የዚያ ስፍራ ምሳሌ ነው አውዱ ማለት ነው። ጻሕሉ የመስቀል ምሳሌ ነው። ቅድም የእመቤታችን ምሳሌ ነበረ አውዱ፣ ጻሕሉ ደግሞ የማህፀኗ ሌላ ጊዜ የጎል ምሳሌ ነበር ያደረግነው። አሁን ደግሞ ጻሕሉ የመስቀል ምሳሌ ነው። የመስቀል ልክ ክርስቶስ መስቀል ላይ እንደተሰዋ ዛሬም ካህኑ የክርስቶስን ስጋ በጻሕሉ ላይ ፈትቶ አርዶ አወራርዶ ለምእመናን ስለሚያቀርበው ማለት ነው። ጽዋው የክርስቶስ የጎኑ ምሳሌ ረፈ መስቀል የኩናተ ሐራዊ ወይም ደግሞ አንድ ወታደር መጥቶ ጎኑን ወጋው እንል አይደለ? ነፍሱ ከስጋው ከተለየች በኋላ የዚያ ምሳሌ ነው ረፈ መስቀሉ። እናየዋለን ራሱን አስችለን። ማይፈድ የከለሜዳ ምሳሌ። እነዚህ አምስቱ ማይፈዳት በአንድ ላይ ተጠቅልለው ክርስቶስ በመስቀል በተሰቀለ ጊዜ ታጥቆት የነበረ የከለሜዳው ምሳሌ ነው። አጎበሩ ደግሞ የአክሊለ ሦክ ምሳሌ ነው። እንደምታዩት አጎበሩ እዚህ ጋር አይታችሁት ከሆነ የዘውድ ምሳሌ አይነት ቅርጽ ነው ያለው ይሄ አጎበሩና አጎበሩ የአክሊለ ሦክ ምሳሌ ሆኖ፣ ስለዚህ ከስቅለቱ አንጻር ሲተረጎም በዚህ መንገድ ይተረጎማል። ሌላው በአራተኛ ደረጃ ይሄን ሲተረጉሙት እንደገና ከምን ጋራ ደግሞ ከመቃብሩ ጋራ መጀመሪያ ከልደቱ ከመጸነሱ ጋራ ከዚያ ከልደቱ ጋራ ከዚያ ከመሰቀሉ ጋራ በአራተኛ ደረጃ ደግሞ
መቀበሩ ጋር አያይዘው ደግሞ ተርጉሞታል መተርጉማል። ይሄም ማለት ነው አውድ የጎልጎታ ምሳሌ ይሆናል፣ የተቀበረበት ቦታ ማለት ነው። ፀሐይሉ የመቃብር ይሆናል። የታችኛው ማይፈድ የመግነዝ፣ የላይኛው ማይፈድ የሰበን፣ አጎበሩ የማይተም መቃብሩ። ምክንያቱም ከተቀበረ በኋላ እርስ በርሳቸው ስለማይተማመኑ ደጋግመው አትመው በየራሳቸው ማይተም እያተሙት ነበር የሄዱት መቃብሩን ማለት ነው። ክርስቶስ ግን አንዱንም ከአተሙበት መቃብሩ ከታተመበት ድንጋይ አንዱንም አንሱልኝ፣ አንዱንም ማህተም ፍቱልኝ ሳይል በሕቱም መቃብር ተነስቷል ማለት ነው። ስለዚህ በዚህ መንገድ አውደ ጎልጎታ ፀሐይ መቃብር፣ የታችኛው ማይፈድ የመግነዝ፣ የላይኛው ማይፈድ የሰበን፣ አጎበር የማይተም መቃብር ሆኖ ይተረጎማል ማለት ነው። ስለዚህ እነዚህን አራቱን ንዋያት በዚህ መንገድ አባቶቻችን ተርጉመዋቸዋል ማለት ነው። በሁለተኛ ደረጃ እንግዲህ ለዚህ ለቤተ መቅደስ አገልግሎት ወይም ደግሞ ለቅዳሴ አገልግሎት ከምንጠቀምባቸው ንዋያት አንዱ መስወበ ወርቅ ነው። መስወበ ወርቅ ዲያቆኑ በቤተልሔም የተዘጋጀውን ህብስት ተሸክሞ ይዞ የሚመጣበት ነው። ስለዚህ መስወበ ወርቁ የምን ምሳሌ ነው ከተባለ የእመቤታችን ምሳሌ ነው። ወርቁ የንጽህናዋ የቅድስናዋ ምሳሌ ነው። ህብስቱ ደግሞ በውስጥ ያለው ህብስት ደግሞ የክርስቶስ ምሳሌ ነው። ለዚህ ነው ቤተክርስቲያን ገና ቅዳሴውን ስንጀምር ከቤተልሔም ልኡካኑ ሲመጡ አንቲ ውእቱ መስወበ ወርቅ ንጹህ እንተ ውስቴታ መናህቡ፣ በውስጧ የተሰወረ ረቂቅ መና ያለባት ንጽሕት የወርቅ መሶብ አንቺ ነሽ እያልን በዜማ እናመሰግናለን ማለት ነው። እና ያ መስወበ ወርቁ የእመቤታችን ምሳሌ ነው ማለት ነው። ሌላው አምስቱ ቆቆረ ዕጣንና ዕጣኑ የሚቀመጥባት ሙዳይ ናት። ሙዳይ አለች። ሙዳይዋ የዕጣን ማስቀመጫ ናት። በሙዳዩ ከሚቀመጡት ዕጣኖች መካከል 5 ቆቆረ ዕጣን ተመርጠው ለዚያን ቀን የቅዳሴ አገልግሎት 5 ጊዜ የሚወገሩ ወይም የሚታጠኑ ዕጣኖች አሉ። በተለያየ ቦታ ካህኑ ከሱ በማዕረግ የሚበልጡ ቆሞሳት፣ ኤጲስቆጶሳት፣ ጳጳሳት ካሉ ለነሱ እያስባረከ ከሌሉ ደግሞ ራሱ እየባረከ የሚያጥናቸው አሉ። አሁን ዝም ብሎ ሌላ ጊዜ የሚታጠነው ማጠንት አለ። ግን በቅዳሴ ጊዜ የግድ 5 ቦታ ላይ ተመርጠው የሚታጠኑ 5 ቆቆረ ዕጣን አሉ፣ ሁልጊዜም የማይቀሩ ማለት ነው። ስለዚህ ሙዳይ፣ ይሄ ዕጣን የሚቀመጥባት ሙዳይ የእመቤታችን ምሳሌ ናት። ዕጣኑ ደግሞ ዕጣኑ የክርስቶስ ምሳሌ ነው። ልክ ዕጣን ምዑዝ ብለን ክርስቶስን እንጠራዋለን እና መዓዛ ቅዱሳን ክርስቶስ ልክ ዕጣን በእሳት ሲቃጠል መዓዛው አካባቢውን እንደሚያውደው ሁሉ ባህርየ መለኮት ከባህርየ ትስብእት ጋር ተዋህዶ ክርስቶስ ቤተክርስቲያንን ምዕዝት ያደረገበት በጎ መዓዛ በጎ ሽታ እንዲኖራት ያደረገ። ከዚህ የተነሳ ቤተክርስቲያን በማህሌ ምን ብላ ትዘምርለታለች? በመዓዛ እፍረትከ ንረውፅ፣ በሽቱ መዓዛ እንሮጣለን ትለዋለች። ስለዚህ ሙዳይ የእመቤታችን፣ ዕጣኑ የክርስቶስ ምሳሌ ነው። እነዚህ 5ቱ ቆቆረ ዕጣን የ5ቱ ኪዳናት ምሳሌዎች ናቸው። 5ቱ ኪዳናት የምንላቸው ቁርባነ አቤል፣ መስዋዕተ ኖህ፣ ሂሩተ አብርሃም፣ ተልኮተ ሙሴ ወአሮን እና ክህነተ መልከ ጼዴቅ ናቸው ማለት ነው። ስለዚህ 5ቱ ቆቆረ ዕጣን የ5ቱ ኪዳናት ምሳሌ ስንል 5ቱ ኪዳናት ምንድን ናቸው ከተባለ እነዚህ የብሉይ ኪዳን 5 ኪዳናት ናቸው። ሌላው ማዕጠንተ ወርቅ ነው። ማዕጠንተ ወርቅ በቤተክርስቲያን እንግዲህ በቅዳሴ ሰዓት ከማይጠፉት ንዋያት አንዱ ጽንሐ ወይም ደግሞ ማዕጠንተ ወርቅ ነው። ማዕጠንተ ወርቁ፣ ማዕጠንቱ የእመቤታችን ምሳሌ ነው። ወርቁ የንጽህናዋ የቅድስናዋ ምሳሌ ነው። ፍህሙ የመለኮት ምሳሌ ነው። ዕጣኑ ደግሞ የትስብእት ምሳሌ ነው። ምሳሌ ሕጸጽ ያለበት ምሳሌ ነው ይላሉ ሊቃውንቱ። በእርግጥ የትኛው ምሳሌ ቢሆን ሕጸጽ ያለበት ነው። ፍጹም ጉዳዩን ልክ ሆኖ የሚያስረዳ አይደለም። ስለዚህ ይሄ ማዕጠንተ ወርቅ ብለን ስንል የእመቤታችን ምሳሌ ነው። ይሄ ጽንሐው ውስጥ ያለው ፍህሙ ደግሞ የመለኮት ነው። እዚህ ውስጥ ነው የሚደረገው። እመቤታችን መለኮት ከትስብእት ተዋህዶ በማኅፀኗ የማደሩ ምሳሌ ነው ማለት ነው። ሌላው ዕርፈ መስቀል ነው። ዕርፈ መስቀል የምንለው ልክ እንደዚህ ሆኖ ግን እኛ ቤት ካለው ለተለያየ ቁስ ከምንጠቀምበት የሚለየው እዚህ ጋር መስቀል አለው። ዕርፍ ካልን በኋላ መስቀል የሚል ስያሜ ዕርፈ መስቀል ብለን በቤተ ክርስቲያናችን ስያሜ የምንሰጠው ይሄ በትንቢተ ኢሳይያስ ምዕራፍ 6 ላይ የተገለጸው ኢሳይያስ ለምጽ ከወጣበት በኋላ ከሱራፌል መልአክ አንዱ ሱራፊ መልአክ መጥቶ በጉጠት በሳት ጉጠት ፍም አምጥቶ ከንፈሩ እንዳሶ የፈወሰበት የዚያ ምሳሌ ነው። ዲያቆኑ የሱራፊ መልአክ ምሳሌ ነው። ይሄ ዕርፈ መስቀል ደግሞ የጉጠቱ ምሳሌ ነው።
ፍህሙ ደግሞ የክርስቶስ ደም ምሳሌ ተደርጎ ነው የሚወሰደው እና ዕርፈ መስቀሉ በሌላ መንገድ አዲስ ኪዳናዊ በሆነ ትርጓሜው ደግሞ የኩናተ ሐራዊ ምሳሌ ነው ማለት ክርስቶስ በተሰቀለ ጊዜ ከአይሁድ ተንኮል ውስጥ ያልነበረ ነገር ግን በክርስቶስ ሞት ያልተባበረ ሰው ቢኖር ቤቱ ይበረበራል፣ ንብረቱ ይወረሳል የሚል የአይሁድ ውሳኔ ስለነበረ ያንን ፈርቶ ነፍሱ ከስጋው 9 ሰዓት ላይ ነፍሱ አባ ማህፀን ነፍሴ ውስተድ የከብሎ ነፍሱ ከስጋው ከለየ በኋላ በገዛ ስልጣኑ ይሄ ሐራዊ ከአይሁድ ጋራ በምን እስከዚህ በኋላ እንግዲህ ነፍሱ ከስጋው ከተለየች በወጋው አያመው ብሎ በሰው ሰውኛ አስተሳሰብ አይሁድን ለማስደሰት ብሎ መጦ ጎኑ ቀኝ ጎኑን ወቅቶት ነበርና ከቀኝ ጎኑ ደምና ውሃ በለፊት ደል ቅርጽ ይላሉ አባቶቻችን ፈሷል። ያ የፈሰሰው ትኩስ ደም ቁርባናችን ነው፣ ጥሩ ውሃ ደግሞ ጥምቀታችን ነው ማለት ነው። ስለዚህ ይሄ ዕርፈ መስቀል የኩናተ ሐራዊ ምሳሌ ነው ብለን የምንለው ደሙን የምንቀበልበት ዲያቆኑ ደሙን የሚያቀብልበት ስለሆነ ነው ዕርፈ መስቀሉ ማለት ነው። ደሙ ደግሞ የተገኘው ከገቦ ክርስቶስ ስለሆነ ከዚያ ጋር አያይዘው አባቶቻችን በዚህ መንገድ ተርጉመውታል። ሌላው ጽዋ ነው። ጽዋ የገቦ ክርስቶስ ምሳሌ ነው። ምክንያቱም ጽዋ ደሙን የሚሸከም የሚይዝ አይደለ። የክርስቶስ የምንቆርበው ቁርባናችን የሆነው ደምም የተገኘው ከዚህ ከገቦ ክርስቶስ ነው። ማየገቦ እንጠመቅበታለን፣ ደመገቦን እንቆርበዋለን ማለት ነው እና ጽዋው የገቦ ክርስቶስ ምሳሌ ተደርጎ ይወሰዳል ማለት ነው። ከዚያ ልብሰ ተክህኖ ነው። ልብሰ ተክህኖ እንግዲህ ሁለት አይነት ልብሰ ተክህኖ አለ፣ የካህናትና የዲያቆናት ልብሰ ተክህኖ። የካህናት ልብሰ ተክህኖ ካባ አለው፣ ቀሚስ አለ፣ በቀሚሱ ላይ ካባ ይደረብበታል። የዲያቆናቱ ደግሞ እንደ ካባ የሚያገለግለው አብሮ ወጥ ሆኖ የሚሰራ ነው። ስለዚህ ልብሰ ተክህኖ የትስብእት ምሳሌ ነው፣ ካህኑ የመለኮት ምሳሌ ነው እና ብዙውን ጊዜ በዚህ በሥርዓተ ቅዳሴ በኋላ ምን እናየዋለን። ካህኑ ልብሰ ተክህኖ ከመልበሱ በፊት ልኩ መሆኑን እንዳይረዝመውም እንዳያጥረውም በጥንቃቄ መርጦ እንዲለብስ ሥርዓተ ቅዳሴ ያዛል። ለምንድነው ከተባለ ካህኑ ልብሰ ተክህኖን በለበሰ ጊዜ ልክ መለኮት ከትስብእት ተዋህዶ ክርስቶስ በዚህ ምድር ላይ የሰራውን ስራ እየሰራ ነው። ስለዚህ ያንን ስለሚያስረዳ ቢያጥር ልብሱ የትስብእት ምሳሌ ስለሆነ ቢያጥር መለኮት ምንድነው ሕጸጸ አካል አግኝቶታል ያሰኛል። ቢተርፍ ደግሞ አካለ ትስብእት አካለ መለኮትን ተርፎታል ያሰኛል። ስለዚህ እንደዚህ ምስጢረ ስጋዌን የሚያፋልስ ስለሆነ ካህኑ ተጠንቅቆ በልኩ የሚሆነውን ልብሰ ተክህኖ መርጦ ይለብሳል ማለት ነው እና ልዑካኑ የሚለብሱት ልብስ በዚህ መንገድ በጣም ታላቅ የሆነ ትርጓሜ የተሰጠው ነው። በሚለብሱት ልብስ ላይ በፊት 2 በቀኝና በግራ አንዳንድ ከኋላ አንድ በጠቅላላ 5 ዘርፎች አሉ። እነዚህ በካባው ላይ ያሉት 5ቱ በፊት ያሉት 2ቱ በቀኝና በግራ ያሉት አሁንም 2 4 ይሆናል። በኋላ ካለው አንድ ጋራ 5 ይሆናሉ። እነዚህ ምንን ያመለክታሉ? ምሳሌ ያላቸው ናቸው። ዝም ብለው ለጌጥ የተደረደሩ አይደሉም። ክርስቶስ አይሁድን በዕለተ ዓርብ ይጎትቱት ነበረ። ወደ ቀኝ የሚጎትተው አለ፣ ወደ ግራ የሚጎትተው አለ፣ ወደፊት የሚጎትተው አለ፣ ወደ ኋላ የሚጎትተው አለ። በፊት የሚሄደው ቶልቶሎና ብሎ ወደፊት ይጎትተዋል። ከኋላ ያለው አሁንም ደግሞ ምን ያጣድፋል ቆይ እንጂ ብሎ ወደ ኋላ ይስበዋል። በቀኝና በግራ ያሉትም እንደዚያ። ስለዚህ እንዲህ አድርገው መከራ አጽንተውበት ነበርና ልዑካኑ እነዚህ 5 ከሌጃ ወይም 5 ዘርፍ ያላቸውን ልብሶች ለብሰው ይቀድሳሉ። ያ ማለት መከራ ክርስቶስን ለብሰው ነው ቅዳሴውን እየቀደሱ ያሉት ማለት ነው። በሌላም መንገድ 5 መሆናቸው የ5ቱ ቅንዋተ መስቀል ምሳሌ ናቸው። ምክንያቱም ልብሱን ምንድነው የትስብእት ምሳሌ ስላደረግነው የለበሰውን ካህን የመለኮት ምሳሌ ስላደረግነውና ምን ማለት ነው መለኮት በስጋ መከራ የተቀበለባቸው ማለታችን ነው። በሌላም መንገድ የ5ቱ አዕማደ ምስጢር ምሳሌዎች ናቸው እነዚህ 5ቱ ከሌጃ ማለት ነው፣ ወይም ደግሞ 5ቱ ዘርፎች በልብሰ ተክህኖ ላይ ያሉት ማለት ነው። ለምን ከተባለ 5ቱ አዕማደ ምስጢር ፍጹም የተገለጡትና የታወቁት በክርስቶስ ሰው መሆን ስለሆነ ማለት ነው። እና በአጠቃላይ ከረጅሙ ባጭሩ የነዚህ ነዋያተ ቅድሳት ወይም ደግሞ ከቅዳሴ ጋር ተያይዞ የሚነሱ የቅዳሴ ነዋያት ዋና ዋናዎቹ እነዚህ ናቸው። ምስጢራዊ ትርጉማቸውም ባጭሩ ይሄንን ይመስላል ማለት ነው። ስለዚህ የሚጠበቀውን ክብር ሰጠን የሚጠበቀውን መንገድ አክብረን የማይገባንን ሳንነካ የሚገባንን ደግሞ በሚገባው መንገድ አክብረን እንድንጠቀምባቸው ነው። በእነዚህ የተከበሩ ነዋያት እንደ ቀልድ እንዳናይ በጣም ክብር ሊገባቸው የሚገባ መሆኑን የምናገለግል ዲያቆናትም የምንገለገል ምዕመናንም
በዚህ መንገድ ጉዳዩን ተረድተን የሚገባውን ለሚገባው ሰጠን እንድናገለግል ነው ይሄን የመማራችን ዋና ዓላማ። አንድ 10 ደቂቃ አሳለፍኩኝ። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ቀጣይ ሳምንት እግዚአብሔር ፈቅዶ እንግዲህ ጊዜ ካገኘን ደግሞ ከሚቀጥለው ምዕራፍ 3ን እንቀጥላለን ማለት ነው። እግዚአብሔር ይስጥልን፣ ይቆየን።